አሁን ህልም እያያችሁ እንዳልሆነ በምን ታውቃላችሁ? አስባችሁታል? ህልም ውስጥ ሆናችሁ ህልም እያያችሁ እዛው ህልም ውስጥ እንደሆናችሁ ብታውቁስ ምን ታረጋላችሁ? ሁሉም ነገር ሁሉም ሰው የምታዩት ነገር ሁሉ ውሸት እንደሆነ ታውቃላችሁ። ታዲያ መጀመሪያ ምንድነው የምታረጉት? የት ነው የምትሄዱት? ከማን ጋር ነው የምታወሩት? በዚህ ቪዲዮ ከራሴም ኤክስፒሪየንስ ካነበብኩም ካገኟቸው መረጃዎች ሉሲድ ድሪሚንግ እንዴት በእርግጠኝነት እንደምታረጉ አስረዳችኋለሁ። ተከታተሉ። ሉሲድ ድሪሚንግ ህልም ውስጥ እያለው ድንገት ህልም ውስጥ እንደሆንኩ ማወቅ ማለት ነው። ያው ህልም ስታዩ ደግሞ አይምሯችሁ ውስጥ ናችሁ ማለት ነው። ሌላ የትም አልሄዳችሁ እና የሆነ ቀን ህልማችሁ ውስጥ ከነቃችሁ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ድመት ከፈለጋችሁ ድመት ይመጣል። ወንበር ከፈለጋችሁ ወንበር ይመጣል። ሌላም ነገር ከፈለጋችሁ ሌላ ነገር ይመጣል። ሁሉም ነገር ደግሞ በጣም ሪል ነው። አይምሯችን እዚህ ዓለም ላይ እስከዛሬ ያየውን ነው ኤግዛክትሊ ኮፒ እዛ የፈጠረው። እዚህ የሚመር ነገር እዛም ይመራል። እዚህ የሚያቃጥል ነገር እዛም ያቃጥላል። እዚህ ለስላሳ የሆነ ነገር እዛም ለስላሳ ነው። ሁሉ ነገር በጣም እውነተኛ ነው። ለምሳሌ ከራሴ ኤክስፒሪየንስ ካጋጠመኝ ልንገራችሁ። የዛሬ 2 ዓመት አካባቢ ነው ተኝቼ ህልም እያየው ነበር እና በህልሜ ውስጥ ልጅ ነበረኝ እና ያን ልጅ እያጫወትኩ ነበር እና የሆነ ሰዓት ትዝ አለኝ። ህልም እንደሆነ አወቅኩ። በጣም ነው የገረመኝ። ህልም እንደሆነ አውቃለሁ፣ ግን ሁሉ ነገር እውነት ነው የሚመስለው እና ልጁን ትቼ ወደ ውጭ ወጥቼ ዞር ዞር አልኩ። እዛ ውስጥ ካሉ ሰዎች ጋር ወራው። በጣም ግን ፈርቼ ነበር። አስባችሁታል? ማታውቁት ዓለም ላይ ለብቻችሁ ሆናችሁ ህልም እንደሆነ ስታውቁ ማለት ነው ህልም ውስጥ እና በጣም መጥፎ ጥፋት አጥፍቼ ነበር። ህልም ውስጥ ላሉት ሰዎች ህልም እንደሆኑ ነግሬያቸው ነበር። በፍጹም አይነገርም። ከዛ ጠዋት ተነሳው። ስለዚህ ነገር ብዙ አነበብኩ፣ ብዙ ቪዲዮዎችን አየው። ከዛ ሉሲድ ድሪሚንግ እንደሚባል አወቅኩ። በውጭ ሀገርም ብዙ ሰዎች ቀላልና የተለመደ ነገር እንደሆነ እና ብዙ ሰዎች እንደሚያደርጉት አወቅኩ። ከዛም ጀምሮ ብዙ ጊዜ ሞክሬዋለሁ፣ ብዙ ጊዜም አድርጌዋለሁ። ሉሲድ ድሪሚንግ ለማድረግ ሁሉም ቦታ የሚጠቀሱ 2 መንገዶች አሉ። አንደኛው ሪያሊቲ ቼክ ነው። ሪያሊቲ ቼክ ማለት አሁን ህልም ውስጥ ትሆኑ አትሆኑ ቼክ ማድረግ ማለት ነው። ቼክ ለማድረግም ብዙ መንገዶች አሉ። እኔ ግን ብዙ ጊዜ የምጠቀምባቸው 2ቱ እነዚህ ናቸው። ጣቴን እጄ ውስጥ እንዲህ ላሳልፈው ሞክራለሁ። ህልም ከሆነ ያልፋል ማለት ነው። ሁለተኛው አፍንጫዬን እንደዚህ ይዤ ለመተንፈስ እሞክራለሁ። ህልም ውስጥ ከሆነ መተንፈስ እችላለሁ፣ ምክንያቱም እውነተኛው አፍንጫዬ እዚህ ዓለም ላይ እየተነፈሰ ነው ያለው። እኛ ጋር ግን አፍንጫችንን ይዘን መተንፈስ አንችልም፣ እዛ ግን እንችላለን። ይሄ ሁለተኛው ቼክ ማድረጊያ መንገድ ነው። ይህን ሪያሊቲ ቼክ ቢያንስ በቀን 5 ማድረግ አለብን። ከሪያሊቲ ቼክ ውጭ ደግሞ ሌላኛው መንገድ ዌክ ባክ ቱ ቤድ ይባላል። ዌክ ባክ ቱ ቤድን ለመተግበር ደግሞ መጀመሪያ ሰው እንዲያስነሳን ነግረን ወይም አላርም ሞልተን ለ4 ሰዓት እንተኛለን። ከዛ ከ4 ሰዓት በኋላ እንነሳና ለ20 ደቂቃ ቆይተን ድጋሚ ወደ እንቅልፍ እንሄዳለን። ከዛ ስንተኛ ሉሲድ ድሪሚንግ ለማድረግ በጣም ይቀለናል። እነዚህን 2 መንገዶች የነገርኳችሁን ሪያሊቲ ቼክ እና ዌክ ባክ ቱ ቤድ ሳትሰለቹ ካረጋችሁ ሉሲድ ድሪሚንግ በእርግጠኝነት 100% ታደርጋላችሁ። ስለ ሉሲድ ድሪሚንግ ሌላ ማወቅ ያለባችሁ ነገር ህልም ውስጥ እንደሆንን ካወቅን ህልሙን ሙሉ መቆጣጠር እንደምንችል። መጀመሪያ እንደተናገርኩት ውሻ ካሰብን ውሻ ይመጣል፣ ዝናብ ከፈለግን ዝናብ ይዘንባል እና ያን ዓለም 100% ከተቆጣጠር ነው። መሞከር ያለባችሁን ደስ የሚሉ ነገሮች ሪኮመንድ ላርጋችሁ። አንደኛ መብረር ትችላላችሁ። ምንም ግራቪቲ አይዛችሁም። ያለ ምንም ክንፍ ወደ ፈለጋችሁበት ቦታ መብረር ትችላላችሁ። ወደ ፈለጋችሁበት ጊዜና ቦታ በቅጽበት መሄድ ትችላላችሁ። ወደ ፈለግነው ሰው፣ ወደ ፈለግነው እንስሳ መቀየር እንችላለን። ህልም ውስጥ ካሉ ሰዎች ጋር ማውራት፣ መወያየት እንችላለን። ፍርሃቶቻችንን እዛ መጋፈጥ እንችላለን። እዚህ የምንፈራቸውን እዛ መለማመድ እንችላለን። እዛ ሉሲድ ድሪሚንግ ውስጥ አዳዲስ ቋንቋ፣ ስፖርት፣ ሙዚቃ፣ ብዙ ክህሎቶችን መለማመድ እንችላለን። ከዛ እዚህ ዓለም ላይ መተን ስንሞክር ያንን ክህሎት እንችለዋለን። አሁን ደግሞ ማድረግ የሌለብንን ነገሮች ልንገራችሁ፣ ያው ለጥንቃቄ ያህል። አንደኛ መጀመሪያ እንደተናገርኩት ህልም ውስጥ ላሉት ሰዎች ህልም እንደሆኑ መናገር የለብንም። ህልም እንደሆኑ ካወቁ ህልሙ ሙሉ ወደ ቅዠት ይቀየርና ስንጨነቅ ነው የምናድረው። መስታወት እንዳታዩ። መስታወት ውስጥ በጣም የሚያስፈራ የማረሱትን ነገር ልታዩ ትችላላችሁ። እዛ ሉሲድ ድሪም ውስጥ ሆናችሁ በጣም የምፈሩትን ነገር ደጋግማችሁ እንዳታስቡ፣ ይመጣባችኋል። እዛ ውስጥ ያለ ማንኛውንም ፍጥረት ወይም ሰው እንዳመቱ እንዳጎዱ። ምክንያቱም እንደዛ ካረጋችሁ እውነተኛ አእምሯችሁ ላይ ጉዳት ይፈጠራል። ስትነሱ ልታብዱላ ትችላላችሁ። ሰዓት ለማየት እንዳሞክሩ፣ ለማንበብ እንዳሞክሩ፣ ምክንያቱም አትችሉም።
አብስትራክት ነገር ነው የሚታያችሁ። ያው ከማንም ሰው ተሽዬ አይደለም፣ እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስለቅ እንዳያመልጣችሁ ፎሎ አድርጉ። ፒስ አውት።